ለምንድነው ሰይጣን ሚስቱን ያልገደለው? እንደው አቃጥላ ትግደለው ብሎ ነው? አሁን አንተ በሚስት ምክንያት ከስራ ተባረ ስትወጣ መስሪያ ቤቱ በር ላይ ሚስትን ብታገኛት ህይወቴ ትላታለህ? እንቅፋቴ ነው የምትላት አይደል? ሞቴ ነው የምትላት። ድንገት ተናዳ የቤት ዕቃ ሰብስባ ለወጣል ነው ካለች ውጪ ጥርግ በይ ተገላገልኩ እንዳትላት። ባይሆን የቀረሽ ዕቃ አለ በላት። ምንድነው ካለች እኔስ በሆነ አንቺ ንብረት አይደለም ወይ? በመጨረሻ ግን እግዚአብሔር አንድ ነገር መልካም ሆኖ አልታየም። እያየን የምናከብረው ቀን የሰርግ ቀን ነው። አባቶቻችን ሰው በህይወት ዘመኑ በሱ ምክንያት ሰዎች 3 ጊዜ ይሰበሰባሉ ይላሉ። ስንት ጊዜ? የመጀመሪያው ስንወለድ እናታችንን እንኳን ማርያም ማረችሽ እንኳን ደስ አለሽ ለማለት ይሰበሰባሉ። ሁለተኛው የመጨረሻው መቼ ነው? የመጨረሻው ስለማይቀርላችሁ መልሱ። የመጨረሻው መቼ ነው? ስንሞት ሊቀብሩን የሚመጡ ሰዎች አሉ። እንደውም ሰው ቀብር አያስታጉልም። የፈለገ ቢመጣ ቀብር ስንት ሰዓት ነው የሚለው አይደለ? ስለዚህ መጥተው ይቀብሩናል። መሃል ላይ ያለው የሰርግ ቀን። ከ3ቱ ቀናት መካከል ስንወለድ እናታችንን እንኳን ማርያም ማረችሽ ያለውን ሰው ቀና ብሎ ያያለ እዚህ መሃል የለም። ስንሞት ቀባሪውን ቀና ብሎ ያየ ሬሳ የለም። እኛን ብለው የመጡ ወንድሞቻችንን፣ አባት እናቶቻችንን፣ ዘመዶቻችንን እያየን የምናከብረው ቀን የሰርግ ቀን ነውና ለዚህ ቀን ወንድማችንን እህታችንን ያደረሰ ማን ነው? ስሙ የተመሰገነ ይሁን። ሁለቱም አንድ ሥጋ ይሆናሉ። እስኪ በሉ ሁለቱም አንድ ሥጋ ይሆናሉ። በኦሪት ዘፍጥረት ምዕራፍ 2 ላይ እግዚአብሔር የመጀመሪያውን ጋብቻ የመጀመሪያዎቹን ሙሽሮች አዳምና ሔዋንን ከዳረ በኋላ በዚያው ምዕራፍ መጨረሻ ላይ የመጨረሻ የምናገኘው ድምዳሜ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም ስንት ሥጋ ይሆናሉ? አንድ ሥጋ ይሆናል። የጋብቻ መስራቹ ልዑል እግዚአብሔር ነው። ጋብቻን የመሰረተ ለባል ሚስትን ለሚስት ባልን ያዘጋጀ እግዚአብሔር ነው። ሁሉን ያዘጋጀ እግዚአብሔር ነው ስለሚል ማለት ነው። ኦሪት ዘፍጥረትን ስታነቡ በምዕራፍ 1 ላይ እግዚአብሔር እንዴት ሰማይንና ምድር እንደፈጠረ እንዴት እያንዳንዱን ነገር ምድር ላይ የምናየውን ሁሉ እንዴት አድርጎ እንደሰራው በመናገር ነው ሙሴ ኦሪት ዘፍጥረትን መጽሐፍ የሚጀምረው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርም ባዶ ነበረች፣ አንዳች አልነበረባትም። ይህን ፈጠረ፣ የፈጠረውም መልካም እንደሆነ አየ ይላል። እግዚአብሔር የፈጠረው መልካም እንደሆነ አየ። 7 ጊዜ ኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር መልካም 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 ይላል 7 ጊዜ። 7ኛው ላይ ደግሞ እጅግ መልካም እንደሆነ አየ ይላል። 7ኛ እጅግ መልካም የተባለው የሰው ልጅ። ስለዚህ እግዚአብሔር መልካም ነገር ፈጥሯል። ምክንያቱም እሱ ራሱ እግዚአብሔር መልካም ነው አይደለ? እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ስለዚህ መልካሙ እግዚአብሔር ፍጹም መልካም የሆነ ዓለምን ፈጠረ። በመጨረሻ ግን እግዚአብሔር አንድ ነገር መልካም ሆኖ አልታየው፣ ደስ አላለው። ከፈጠረው ሁሉ መልካም ነገር ውስጥ አንድ ነገር መልካም ሆኖ አልታየው። ሰው ብቻውን ይሆን ዘንድ ምን አይደለም? መልካም አይደለም። የምትመቸውን ረዳት እንፍጠርለት አለ። በአዳም ላይ እንቅልፍን ጣለበት። ለመጀመሪያ ጊዜ ተኛ አዳም። አዳም ተኝቶ እያለ ከጎኑ አንዲት አጥንትን አነሳና እንግዲህ የመጀመሪያውን ኦፕራሲዮን የመጀመሪያውን ሰርጀሪ ያደረገው ዶክተር ማን ነው? እግዚአብሔር። መጀመሪያ ማደንዘዣ ሰጠው። አሁን እኮ ማደንዘዣ አሁን ዘመን ሰልጥኖ ነው ሰው ሲቀደድ ከመቀደዱ በፊት ማደንዘዣ ይወጋል። ሐኪሞቹ እንደሚነግሩን ድሮ ማደንዘዣ አልነበረም አሉ። ሰው እጅና እግሩን ታስሮ እያለ ነበር እንደውም አንዳንዴ ጩኸቱ በጣም ሲያስቸግር መጀመሪያ አናቱን በሆነ ነገር ይሉትና ራሱን ይስታል። ከዛ በኋላ ነው ቀዶ ጥገና። ቴክኖሎጂው እዚህ ላይ ሳይደርስ በፊት ግን እግዚአብሔር በአዳም ላይ እንቅልፍ ጣለበት። ከዛ ከጎኑ አንዲት አጥንትን አነሳ። ልብ አድርጉ፣ ከእግሩ አይደለም ወይ ከጭንቅላቱ አይደለም። ከምኑ? ሴት የተፈጠረችው ከምንድን ነው? የሴት ልጅ ክብር እኮ አሁን አይደለም የሚነገረን
መጽሐፍ ቅዱስ ላይ መጀመሪያ እግዚአብሔር ወንድና ሴትን አክብሮ እንደፈጠረ የምታዩት ከልቡ ቅርብ ከሆነ ወይ ከግር አይደለም። ሴት ከግር ብትፈጠር ወንዶች አንቺ ከግሬ እኮ ነው የተፈጠርሽው ብለው እንዳይረግጧት ማለት። ከጭንቅላት ተፈጥራ ደግሞ እሷም ጭንቅላት ላይ ሉጣ እንዳትል እግዚአብሔር ከጎን አጥንት አንስቶ ለልብ ቅርብ ከሆነው አካል አንስቶ አበጃጃት ይላል። አዳምን ፈጠረው ነው የሚለው። ከኔ ጋር ናችሁ? አዳምን ምን አለው? ፈጠረ። ሔዋንን ግን ፈጠራት አለ፣ አበጃጃት ነው። በጣም ይገርማል። ክሬትድ እና ፋሽን። እንደውም ፋሽን የሚለው የመጣው ሴቶች ፋሽን ያበዙት ለዚህ ይመስለኛል፣ አላውቅም። አበጃጃት ነው የሚለው ሰራት እንጂ ቀድማ በአዳም ውስጥ ተፈጥራ ነበረ። ስለዚህ ወደ አዳም አመጣት። አዳምን ባያት ጊዜ ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ በጣም ይገርማል። አዳምን እዚህ ላይ አደንቀዋለሁ። እንዳያት ነው የወሰነው። ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ። አሁን የዘንድሮ ወንድ ቢሆን ኖሮ ትንሽ እንጠናና ይል ነበር አይደል? እንተያይና እስቲ ተስማማኛለች። አዳም ግን እንዳያት ወሰነ። ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ ከስጋዬ ናት። ብዙ ጊዜ አዳሞች ሳያገቡ የሚቀሩት እዚህ ማለት ያላገባቸው ወጣቶች ጋብቻ ሳንፈጽም ሳናገባ የምንቆይበት አንዱ ምክንያት እግዚአብሔር ሔዋንህን ያመጣልሃል፣ አንተ ግን ይቺ አጥንቴ ናት ማለት አትችልም። አዳምሽን ያመጣልሻል፣ ግን ሌላ የተሻለ ይኖራል በሚል ግምት በጣም ብዙ ሰዎች ተጋብተው ብዙ ነገር ቁም ነገር ላይ መድረስ የሚችሉ ሰዎች እየተያዩ የቀሯል። አዳም በዚህ እናደንቀዋለን። ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ ከወንድ ተገኝታለችና ሴት ትባላለ። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም ስንት ስጋ ይሆናሉ? አንድ ስጋ። ሶስት ነገር ነግሬያቸው ወርዳለሁ። ሁለቱም ስንት ስጋ? አሁን እዚህ ጋር ሙሽሮች ስታዩቸው ስንት ስጋ ናቸው? ለምን ተዋሻላችሁ? ስንት ወንበር ላይ ነው የተቀመጡት? የታክሲ ሲከፍሉ ከዚህ በኋላ የስንት ሰው ነው የሚከፍሉ? አይ አንድ ስጋ ነን ብለው የአንድ ሰው የሚከፍሉ የሚሰማቸው አለ። ግን መጽሐፍ ቅዱስ ሁለቱም ስንት ስጋ ይሆናሉ? ምን እያለ ነው እግዚአብሔር? አንድ ስጋ ይሆናሉ። አንድ ነፍስ እንኳን አላለም። ለምን? ኩነኔ ለየብቻ ነው። ባልም ሚስትም በየሥራቸው ለየብቻ ነው የሚጠየቁት። ሁለቱም አንድ ስጋ ይሆናሉ። እግዚአብሔር ለምንድን ነው ያለው ካላችሁ፣ የባል አካል የሚስት ነው፣ የሚስት አካል ከእንግዲህ በኋላ የኔ የሚባል ነገር በእነሱ መካከል የለም። ሁለቱም አንድ ስጋ ይሆናሉ የተባለው ለዚህ ነው። የኔ የሚል እንደውም በባህላችን ባል ሚስቱን ሲያስተዋውቅ፣ ሚስት ባሏን ስታስተዋውቅ ምኔ ነው ብላ ነው የምታስተዋውቀው። እስቲ እዚህ ማል ያገባችሁ ምኔ ናት ነው የምትሉት? ባለቤቴ። ባለቤቴ ማለት ምን ማለት? እዛ ውጭ ጋር የቆመው መኪና ባለቤቱ ማን ነው ብላችሁ ምን ማለት ነው? ባለ ንብረቱ ማን ነው? ይህ መኪና የማን ንብረት ነው? ስለዚህ ባለቤቴ ናት ስል በሌላ ቋንቋ እኔ የእሷ ምኗ ነኝ? ንብረቷ ነኝ፣ ገንዘቧ ነኝ። እኔ የራሴ አይደለሁም። ባል የሚስት ውዴ የኔ ነው፣ እኔም የእርሱ ነኝ ይላል መኃልየ መኃልይ ዘሰሎሞን። ስለዚህ የሚስት የሚባል የባል የሚባል የለም። ሁለቱም ስንት ሥጋ ናቸው? ቅዱስ ዮሐንስ አፈወርቅ እንደውም ሚስት ተነስታ ድንገት ተናዳ የቤት ዕቃ ሰብስባ ልወጣል ነው ካለች ውጪ ጥርግ በይ ተገላገልኩ እንዳትላት፣ ባይሆን የቀረሽ ዕቃ አለ በላት። ምንድነው ካለች እኔስ ብሆን ያንቺ ንብረት አይደለም ወይ? እኔንም ጠቅለሽ ይዘሽኝ ውጪ በላት ይላል። ሁለቱም ስንት ሥጋ ስለሆኑ ተመልከቱ። ሚስት አካል ናት፣ ሥጋ ናት፣ አጥንት ናት። አዳም ሁለቴ ነው አያችሁ። አንድ ሥጋ ብቻ አይደለም ያለው። ይቺ አጥንት ከአጥንቴ ናት፣ ይቺ ሥጋ ከሥጋ አካሌ ናት አለ። ሚስት አካል ናት። አንዳንድ ባሎች ግን ሚስታቸውን አካሌ አይደለም የሚሉ ሆዴ የሚሉ አሉ። ይህ ሰውየውን የሚያሳስበው የምኑ ነገር ነው ማለት ነው? አላልኩም እኔ አላልኩም። ሆዴ የሚል አለ፣ ግን አካሌ ነው የሚለው። ኧረ ከአካልም ከሆድም ከሰውነትም በላይ ሚስት ይገርማቸዋል፣ ሕይወት ናት። ሚስት ምንድን ናት? ሕይወት ናት። አዳም ከገነት ሲባረር ለሔዋን ስም አወጣላት። እኔ የአዳም ትዕግስቱ በጣም ይገርመኛል። ከገነት የተባረረው በማን ምክንያት ነው? አቤት በሔዋን። ልክ ሲወጡ ከገነት በሩ ላይ ስም አወጣላት። አሁን አንተ በሚስት ምክንያት ከሥራ ተባረረ ስትወጣ መስሪያ ቤቱ በር ላይ ሚስትን ብታገኛት ሕይወቴ ትላታለህ? እንቅፋቴን የምትላታል? ሞቴን የምትላት? እሱ ግን ሔዋን አላት። የሕያዋን ሁሉ እናት ናትና። ታምረ ማርያም መቅድም ምን ይላል? አዳም ሚስቱን ሔዋንን ምኔ ነሽ ይላት ነበረ? ሕይወቴ ነሽ ይላት ነበር። ለምን? ከገነት የወጣው በእሷ ቢሆንም ተመልሶ ወደ ገነት የሚገባው በማን ነው? በእሷ በዳግሚት ሔዋን በእመቤታችን ስለሆነ ሕይወት ናት ሚስት።
የኢዮብን ታሪክ ታስታውሳላችሁ? ጻድቁን ኢዮብን ሰይጣን ቀናበት። እግዚአብሔር ባሪያዬን ኢዮብ አየው እንዴት ያለ መልካም ሰው እንደሆነ አለ። እሱ መልካም ያልሆነ ማን መልካም ይሆናል? ምን አጎደልክበት? ሀብት ሰጥተኸው፣ ጤና ሰጥተኸው፣ ልጆች ሰጥተኸው ከነዚህ አንዱን ብታነሳበት ይሰድብሃል አለ። እንግዲያውስ የወደድከውን አድርግበት፣ ሕይወቱን ግን እንዳትነካ አለ። ምኑ እንዳትነካ? ኢዮብ 10 ልጅ ሞተበት፣ ሀብት ንብረቱ ጠፋበት፣ ጤናውን አጣ፣ ሚስቱ ሞታለች። መልሱልኝ። ለምንድን ነው ሰይጣን ሚስቱን ያልገደለበት? እንደው አቃጥላ ትግደለው ብሎ ነው? አይደለም። እግዚአብሔር ምኑን አትንካ ብሎታል? ሕይወቱን አትንካ ብሎታል። ሚስት ሕይወት ነች። ሕይወቱን አትንካ ሲባል ሚስትንም ያካትታል። ስለዚህ አዳም ሰው እናቱንና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል። ሁለቱም ስንት ሥጋ ይሆናሉ? አንድ ሥጋ። ጋብቻ እናትና አባትን መተው ከሚስት ጋር መጣበቅ ነው። ምን ማለት ነው? የአብርሃም የሳራ ማለት ይችን ነግሬያችሁ ልውረድ። የአብርሃም የሳራ ጋብቻ ያደርግላችሁ ማለት በጣም የሚገርም ነው። አንደኛ የአብርሃምና የሳራ ጋብቻ እንደዚህ ድግስ ነበረው? እንደዚህ ካሜራ ነበረው? ድግስም እንዳለው አልተጻፈም። ምንድነው የአብርሃም የሳራ የሚያሰኘው? አንደኛው አባታችን አብርሃም ቤተሰቦቹን ትቶ ከካራን ወጥቶ ወደ ከነዓን ሲሄድ ምንም በእጁ የያዘው ሀብት ንብረት አልነበረው። ሲወጣ ግን በድህነት ሲወጣ ተከትላ ወጣለች። ስለዚህ የአብርሃም የሳራ ጋብቻ ያድርግላችሁ ማለት በማጣት ውስጥም በማግኘት ውስጥም የምትፋቀሩበትን ፍቅር ያድላችሁ ማለት ነው። እግዚአብሔር ያድላቸው። የሚገርማችሁ ሳራን ከአንዴም ሁለቴ የሀገር መሪዎች ሊያገቧት ጠይቋል። የሀገር መሪዎች የግብፅ ንጉሥ ፈርዖን ጠይቋል ሊያገባት። የጌራራ ንጉሥ አቤሜሌክ ጠይቋል። ድሃውን አብርሃም መርጣ እምቢ ብላ ሄደች። አሁን በዚህ ዘመን ቢሆን አንዲት ሴት አንድ የሀገር መሪ ግን እስቲ ከፍል አድርገውና የሀገር መሪ አንድ ንጉሥ ላግባሽ ቢላት ባሏ ድሃ ቢሆን አይኔ ድሃው ባሌ ይሻለኛል ትላለች? እሺ ትላለች። አንዴ ትላለች፣ ሁለተኛ ትላለች። ሁለተኛው ላይ እኔ አንተ አየው ለውጥ የለህም፣ ስለዚህ አንተ መቼስ አንደርስታንድ ታደርገኛለህ፣ አንተ የሚለፍልን እትል ትችላለች። ሳራ ግን ሁለት ጊዜ ድሃውን ባሏን ተከተለች። የአብርሃም የሳራ ጋብቻ ያድርግላቸው። አብርሃምስ የዋዛ ሰው መሰላችሁ? ሚስቱ ሳራ ሳትወልድ 90 ዓመት እስኪሆናት ድረስ ታገሳት። ስንት ዓመት? እንደውም እሷ መታገስ አቅቷት ከገረዷ እንዲወልድ ገፋፋች። ወለደ። መልሳ አስወጣልኝ አለችው። አስወጣ። እንዴት አይነት ጻድቅ ነው አብርሃም! የታገሰ ከሚስቱ ይወልዳል ይባላል። በመታገሱ ምክንያት በ90 ዓመቷ እሱ በ100 ዓመቱ ልጅ ተሰጠ። ምናልባት አሁን እግዚአብሔር ከሰጣ ይቀር ትንሽ ቀደም ቢያደርገው እንላለን እንኳን አንድ ያለ አሁን በ90 ዓመት ወልዳ መከራ ከምታይ ትንሽ ቢቀድም ካላችሁ መጽሐፍ ቅዱስ ላይ የአንዲት ሴት ዕድሜ በዚህ ዓመት ሞተች ተብሎ የተጻፈው አንድ ሴት ናት። ሌላ የማንም ሴት አልጻፈም። እሱም ያለው የሳራ ነው። 127 ዓመት ነው የኖረችው ምድር ላይ። ስንት ዓመት? ስለዚህ ልጇ 37 ዓመት እስኪሆነው ድረስ አሳድገዋለች። እግዚአብሔር አንድ ነገር ሳይሰጠን ከዘገየ የሰጠንን ነገር የምንጠቀምበትንም ጊዜ አብሮ ምን ይለናል ማለት ነው? ይሰጠናል። የአብርሃም የሳራ የቅዱሳን ጋብቻ ያድርግላቸው። ሶስተኛ የመጨረሻ አብርሃም የሳራ ማለት ለራሳችን ነው። የአብርሃም የሳራ ያድርግላችሁ ስትሉ እነሱን የመረቃችሁ እንዳይመስላችሁ፣ ለራሳችን። አንዲት ልጅ ይገርማቸዋል። እሑድ ቤተ ክርስቲያን እየሄደች እግዚአብሔር ወይ እንደው እባክህ ትዳር ስጠኝ ትላለች። ከኔ ጋር ናችሁ? ባል ስጠኝ፣ አሁንም ብታይ የለም። ባል ስጠኝ የለም። አንድ ቀን መጣችና እግዚአብሔር ወይ በቃ ትቼዋለሁ፣ ባል አትስጠኝ፣ ግን ለእናቴ ጥሩ አማች ስጣታለች። ለማን የተሳለችው? የአብርሃም የሳራ ያድርግላችሁ ማለትም ጥሩ አማች ስጣት አይነት ጸሎት ነው። ለምን? አብርሃምና ሳራ ሰው ቤታቸው ገብቶ ሳይበላ ይወጣል። የመጣ ሄደውን እንግዳ አስገብተው ያስተናግዳሉ፣ ያበላሉ። ስለዚህ የአብርሃም የሳራ ያድርገው ማለት ቤታችሁ መተን እንብላ፣ መተን ጠግበን ተደስተን እንሂድ ማለት ነው። ቤታቸውን የአብርሃም የሳራ ቤት፣ ትዳራቸውን የአብርሃም የሳራ ጋብቻ ያድርግላቸው። የሰማነውን በልቡናችን ያሳድርብን።